ጸሎት የምንጸልየው ወደ ማን ነው? ወደ አብ ነው? ወደ ወልድ ነው? ወደ መንፈስ ቅዱስ ነው? የጸሎትስ መንገዱ ምንድን ነው ይላል። ወደ ማን ነው የሚለው እግዚአብሔር አንድ አምላክ ነው። ሶስት አማልክት የሉንም። እግዚአብሔር አንድ አምላክ ነው። ስለዚህ የምንጸልየው ወደ እግዚአብሔር ነው፣ በጠቅላላው ማለት ነው፣ ወደ አንዱ አምላክ። ከዚህ አንዱ አምላክ ጋር ግን ህብረት ስናደርግ እሱ አንድ አምላክ የሆነው እግዚአብሔር ሶስት አካላት ስላሉት ይህን አንድ እግዚአብሔር ጋር ጸሎት አደረስን ለማለት ከሶስቱ አካላት ጋር የጸሎት መንገዳችን ወይም የጸሎት ህብረት ሊኖረን ይገባል። አንዱን አካል ያጎደለ ጸሎትም ይሁን አምልኮ እንግዲህ በስላሴ በሶስቱ አካላት በአንዱ አምላክ እናምናለንና በመጽሐፍ ቅዱስ በተገለጠው ሶስት አካላት ባለው በአንዱ አምላክ እናምናለንና መጸለያው ጸሎት ሁሉ ወደ አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ሲሆን ከአብ ከወልድ ከመንፈስ ቅዱስ ጋር ከሶስቱ አካላት ጋር ግን ህብረት ማድረግ አለብኝ በመጸልይ ሰዓት። ስለዚህ የምጸልየው በመንፈስ ቅዱስ በአንዱ የስላሴ አካል። መንፈስ ቅዱስ ሶስተኛ የስላሴ አካል አይደለም፣ አንዱ የስላሴ አካል ከአብና ከወልድ ጋር በባህሪ በስልጣን አንድ የሆነ። ስለዚህ በእርሱ በመንፈስ ቅዱስ ውስጥ ተጽዕኖ ስር በመሆን በእግዚአብሔር ወልድ ወይም በኢየሱስ ክርስቶስ በኩል ከዛ መድረሻዬ እግዚአብሔር አባት እሱ ጋር ከሶስቱ አካል ጋር ህብረት ማድረገው እንዲህ አድርጌ በመንፈስ ቅዱስ ሆናለሁ። መንገድ በሆነው በእግዚአብሔር ወልድ በኢየሱስ ክርስቶስ በኩል እግዚአብሔር አብ ጋር ደርሳለሁ። ይሄንን ያላሟላ አንዱን ገንጥሎ ለምሳሌ የኦንሊ ጂሰስ ጸሎት አብ የሚባል የሌለው አባት እግዚአብሔር የሌለበት ኢየሱስ ብቻ አብም መንፈስ ቅዱስም የሆነበት የሰባሌዎስ ትምህርት የኦንሊ ጂሰሶች ትምህርት እሱ ደግሞ ኑፋቄ ነው። ጳውሎስ እንደዛ ጸልዮ ስለማያውቅ እነሱ እንዴት እንደዛ እንደጸልዩ አናውቅም። ጳውሎስ ምንድን ያለው? መጀመሪያ በመንፈስ ቅዱስ ውስጥ እንሆናለን በስላሴ አንደኛው አካል፣ ቀጥሎ ደግሞ በኢየሱስ ክርስቶስ በኩል በእግዚአብሔር ወልድ በኩል ማለት ነው። እዛ ወደ እግዚአብሔር አብ መድረስ ነው። ኤፌሶን መጽሐፍ ከሱን ጀምር። ኤፌሶን ምዕራፍ 5 ቁጥር 18 ላይ 5:18 የመጀመሪያው አንድ አማኝ ከመጸለዩ በፊት ወይም ከማምለኩ በፊት ከስላሴ አንዱ አካል ከሆነው ከመንፈስ ቅዱስ ጋር ወይም በመንፈስ ቅዱስ ውስጥ ራሱን ማስገዛት አለበት ወይም ራሱን በመንፈስ ቅዱስ ተጽዕኖ ስር ማስገባት አለበት። ካሉት ተጽዕኖች በዙሪያው ካሉ ሐሳቦች፣ ጉዳዮች፣ ሰዎች ወዘተ ቁጥጥር ውጭ በመውጣት በመንፈስ ቅዱስ ቁጥጥር ስር፣ ያ ማለት የመንፈስ ቅዱስ ቁጥጥር የሚባለው የመንፈስ ቅዱስ ሙላት ውስጥ ወይም በሱ ተሞልተን ወይም በሱ ቁጥጥር ስር ሆነን ከዛ ኢየሱስ ነግሮናል። እኔ መንገድ ነኝ ብሏል። እኔ መድረሻ ነኝ አላለም፣ እኔ መንገድ ነኝ ብሏል። የፈለገው ነገር ምንድነው? እሱ ወደሚጸልይበት ወደ አባቱ ማድረስ ነው። ስለዚህ ንባቡ እንደዚህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። የመጀመሪያው በጸሎትና በአምልኮ ጊዜ የሚቀድመው ይሄ ነው ማለት ነው። በመንፈስ ሙላት ወይም ተጽዕኖ ስር እንሆናለን። ከዛ እንዲህ ይላል፣ በመዝሙርና በዝማሬ መንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም። አሁን ሁለተኛው አካል እግዚአብሔር ወልዳል፣ በሱ ስም። ቀጥሎ ምን ይላል? አምላካችንንና አባታችንን ስለ ሁሉ አመስግኑ። አብ ጋር ደረስን ማለት ነው። ለዚህ በመንፈስ ቅዱስ ውስጥ እንሆናለን። በኢየሱስ በኩል በኢየሱስ መጋረጃነት በኢየሱስ ድፍረት በኢየሱስ ስም ወደ እግዚአብሔር አብ እንጸልያለን። ስለዚህ አንድ ሰው በመንፈስ ቅዱስ ሆኖ በኢየሱስ አማካይነት ማን ፊት ነው የሚንበረከከው ማለት ነው? እዛው ኤፌሶን ምዕራፍ 3 ቁጥር 14 ኤፌሶን 3:14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለን። ለዚህ ስንጸልይ በስላሴ አካል በመንፈስ ቅዱስ በስላሴ አካል በኢየሱስ በኩል ወደ ስላሴው አካል ወደ አብ እንበረከካለን። ከሶስቱ አካል ጋር ህብረት አረግን፣ ከአንዱ አምላክ ጋር ህብረት አረግን ማለት ነው።
ለዚህ በዚህ ጸሎት ሰዓት ላይ ያልተሳተፈ የሥላሴ አካል የለም ማለት ነው። እኔ በምጸልይ እኔ በማመልክ ሰዓት ከሦስቱ አካል ከአንዱ አምላክ ጋር ማለት ነው፣ በስልጣን አንድ አይነት ከሆነ አምላክ ጋር፣ በኃይል አንድ አይነት ከሆነ አምላክ ጋር፣ በአገዛዝ አንድ አይነት ከሆነ አምላክ ጋር ስግደት አምልኮ በመቀበል በፈጣሪነት በሁሉ ቦታ መገኘት ሁሉም በማድረግ በመቻል ወዘተ በመለኮታዊ ባህሪያት አንድ አምላክ በሆነው በዚህ ሦስት አካል ጋር ህብረት አደርጋለሁ። ያ የክርስቲያን ጸሎት ነው። ለክርስቲያኖች በመንፈስ ቅዱስ በኩል የተገለጠው የእውነተኛው አምላክ አምልኮና ጸሎት ይሄ ነው። ለዚህ አብን ያላማከለ አብን ያስወጣ አባት አባት የማይል አብን አባ ብሎ የማይጠራ ኢየሱስ አባ ብሎ የጠራውን አባ ብሎ የማይጠራ የውን ልጅ ጸሎት ጥንቃቄ ያስፈልገዋል። በሥላሴ አማኙ ማህበረሰብ ዘንድ ወይ ሥላሴን በሚያምነው ማህበረሰብ ዘንድ ያለው ችግር አብ ተረስቷል። ለአብ የሚዘመር መዝሙር የለም። ወደ አብ የሚጸለይ ጸሎት የለም። ኦንሊ ጂሰስ ናቸው እነሱ። ሁሉን ነገር ኢየሱስ ኢየሱስ ብቻ ነው የሚሉት። ኦንሊ ጂሰስ ናቸው ብለን አባረን። እኛም ራሱ ኦንሊ ጂሰስ አብ የሚባል ተረስቷል። መዝሙርም የለውም፣ ጸሎትም እየቀነሰ መጥቷል። ወደ ኦንሊ ጂሰስነት የማዘንበል አለ። በሶስት አካላት ማመን ግዴታ። እግዚአብሔር ነው ራሱን በሶስት አካላት የገለጠልን። ስለዚህ ከሥላሴ ውጭ መሆን አትችል። ሥላሴን በአብ ብቻ ሳይሆን በሶስት አካላት አንድ አምላክ እናምናለን ሳይሆን ያመንከውን መኖር ነው፣ ያመንከውን መተግበር ነው። በጸሎት በአምልኮ ጊዜ ከሶስቱ አካል ጋር ህብረት ማድረግ ነው። ስለዚህ በአብ ፊት እንበረከካለን፣ በኢየሱስ መጋረጃነት ገብተን በቅዱሱ መንፈስ ተሞልተን ያኔ ከሥላሴ ጋር ህብረት አድርገናል እንላለን።